የጧቱ ጸሎት ሲፈጸም ክርስቶስ በመስቀሉ ሰላምን አደረገ የምስራች እየተባለ በቤተ ክርስቲያን ለተሰበሰበው ሕዝብ ሁሉ ቄጤማ ይታደላል። ልክ የኖኅ ርግብ የጥፋት ውሃ መቅለሉን ምድር ከጥፋት መጽዳቷን ለማብሰር ለምለም ቄጤማ ባፏ ይዛ ለስምንቱ ነፍሳት የምስራቹን እንደተናገረች የምስራች ምልክት የሆነው ቄጤማ በአባቶች ካህናት ይታደላል። ሕዝቡ ቄጤማውን እያሰረ እንደ ኖኅ ርግብ በክርስቶስ ቤዛነት በጌታ መሞት የኀጢአት ባሕር ደረቀ፣ ኀጢአት ሞተ፣ ነፍስ ከሰው ልጆች ተወገደ፣ ለአዳምና ለልጆቹ የምስራች ተበሰረ፣ ገብረ ሰላመ መስቀሉ በመስቀሉ ሰላምን አደረገ፣ ሰላምን ፈጠረ ይላሉ ለሚመለከታቸው ሁሉ። ቅዳም ስዑር ትባላለች። በተለየ ስሟ ቅዳም ስዑር ማለት የተሻረችው ቅዳሜ ማለት ነው። ምክንያቱም ቅዳሜ ሰንበት ናት በአይሁድ። በአዲስ ኪዳን ደግሞ ቅዳሜና እሑድን እንደ አንድ ዕለት አድርገን ነው የምናከብረው፣ ሰንበት ብለን ማለት ነው። የቀደመችውንም ሰንበት እናከብራለን፣ የአዲስ ኪዳኗንም የክርስቲያኖች ሰንበትም እናከብራለን። ግን በዚህ ዕለት ግን ቅዳሜ ትሻራለች። በሁለት መንገድ ትሻራለች። አንደኛ በጾም ትሻራለች። የሚያከፍሉ ሰዎች ይጾሙባታል ማለት ነው። ማናከፍል ሰዎችም ቅዳሜን እንጾማለን። ቅዳሜ ጾም ነው፣ እንደሌላው ቅዳሴም የለም፣ ፍስኩም ገና ነው ማለት ነው። ሁለተኛ በተለይ በገጠር አካባቢ ከትንሣኤ ጋር በተገናኘ ስራ ይሰራባታል። ልብስ ያጥባሉ፣ ወፍጮ ያስፈጫሉ። በሌላ ጊዜ የማይፈጨው ማለት ነው። በሌላ ጊዜ የማያደርጉት ነገር በሙሉ ያደርጋሉ። የተሻረች ቅዳሜ ስለምትባል ማለት ነው። የሌሊቱ ስርዓት በመኃልየ ሰሎሞን ምንባብ እንደሚጀመር ሊቃውንቱ ይናገራሉ። ሌሊት ቅዱስ ያሬድ ባስቀመጠው ስርዓት መሰረት ማህሌቱ በተገቢው የሊቃውንቱ ስርዓት ከተፈጸመ በኋላ ጠዋት ላይ አቡንና መዋሲቱ ከደረሰ በኋላ ውዳሴ ማርያምም በዜማ ከተደረገ በኋላ ያ ሲያበቃ ካህናቱ ገብረ ሰላመ በመስቀሉ ብለው ዘምረው አመስግነው፣ እኛ ግብረ ሰላም እንለው በልምድ ማለት ነው፣ ሰላምን አደረገ በመስቀሉ ሰላምን አደረገ የሚለውን ያንን ከተናገሩ በኋላ የምስራቹን ያውጃሉ ማለት ነው። ምክንያቱም ምንድነው ለ5500 ዘመን በዲያብሎስ ሲረገጡ ሲቀጠቀጡ የነበሩ ነፍሳት ከሲኦል መውጣታቸውን ሊቃውንቱ ወይም ቤተክርስቲያናችን ታበስረናለች። ለዚህም ቄጤማ ይታደለናል። ቄጤማውን ከባረኩ በኋላ ያ ቄጤማ ይሰጠናል። ያን ቄጤማ ይዘን ወደ ቤታችን እንሄዳለን። አንዳንዶቹም ግንባራቸው ላይ ያስሩታል፣ አንዳንዶቹ በራቸው መግቢያና መውጫ ላይ ያስሩታል። የምስራች የሚለውን ቃል በዛ ይሳተፋሉ ማለት ነው። ይሄ እንግዲህ ቄጤማ ከኖኅ ዘመን ጋር ያለውን ታሪክ ያመጣል። ቤተክርስቲያናችን የምትለው በዚህ ጊዜ ያንን ነው የምታስታውሰው። ምሳሌነቱ እዛ ላይ ተሰርቷል። አማናዊ የሆነውን ነገር ደግሞ አሁን ትነግረናለች ማለት ነው። ለ40 ቀን በምድር ላይ ውሃ የጥፋት ውሃ በነበረበት ጊዜ የውሃውን መጉደል አለመጉደል ለማወቅ ኖኅ በመጀመሪያ ቁራን ነው የላከውና ቁራ ግን በዛው ቀረ። ውሃው አልጎደለም፣ የሚያርፍበትን ቦታ የለም። የሚያርፍበትን ቦታ ሲፈልግ በዚያው አልተገኘም፣ እንደወጣ ቀረ ማለት ነው። ዛሬ የቁራ መልእክተኛ የሚባለው ለዚህ ነው። አንድ ሰው መልእክት ተሰጥቶት ያን መልእክቱን ካላደረሰ ምን ነው የቁራ መልእክተኛ ሆንክ፣ መልእክቱን ለምን አላደረስክም የሚባለው ለዚህ ነው። ቁራ በዛው በሮ ቀርቷል። መጨረሻ ላይ ርግብን ከ7 ቀን በኋላ ደግሞ ርግብን ይልካታል ማለት ነው። ርግብ በሁለት ጊዜ ነው ቅኝት ያደረገችው ማለት ነው። በሁለተኛው ግን የእንግጫ ወይም ደግሞ ቄጤማ ነቅላ ይዛ መጣለች። የውሃውን መድረቅ በዛ አውቋል ማለት ነው። የምስራቹን ቄጤማ ይዛለት መጣለች ማለት ነው። ዛሬም ቤተክርስቲያናችንን በዛን ጊዜ የጥፋት ውሃ መጉደሉን ርግቧ ቄጤማ ይዛ ለኖኅ እንዳበሰረችው አሁን ደግሞ በመልአት የነበረው የኃጢአት ውሃ የኃጢአት ባህር ጎደለ። ያን ጊዜ በተሰራው ኃጢአት የሚጠየቅ እንዳይኖር ክርስቶስ ነፍሳቱን ሁሉ ከሲኦል አወጣ። ከዚህ በኋላም ደግሞ በኃጢአት እንዳንጠየቅ የዘላለም ድህነትን ሰጠን፣ ንስሐን ሰራልን። 5500 ዘመን አበቃ። የምስራች ስትል ቤተክርስቲያን ቄጤማውን ትሰጠናለች ማለት ነው። ያንን ቄጤማ ይዘን በቤት ውስጥ ላሉ ሰዎች የምስራቹን እንነግራለን ማለት ነው። ዛሬ የሚደረገው ሁሉም ሰው ወደ ቤተክርስቲያን መጥቶ ከካህኑ እጅ ቄጤማውን ይቀበላል። በገጠሪቷና በአንዳንድ አካባቢ ምዕመናን ወደ ቤተክርስቲያን መምጣት በማይችሉበት ሁኔታ ደግሞ ካህኑ በተለይም የነፍስ አባቶች ወደ የቤቱ እየሄዱ ያንን ቄጤማ እየሰጡ
ቡራኬ እየሰጡ ማለት በቃላቸው ማለት ነው መስቀል መሳለም የለም የምስራቹን እየተናገሩ ይመለሳሉ ማለት ነው። በዚህ ቀን ግን ቄጤማ የሚሸጡ ሰዎች አሉ። ቤተክርስቲያን የማታውቃቸው የኛን ጥምጥም የጠመጠሙ የኛን ቆብ ያደረጉ መስቀል ጨብጠው በየመንደሩ እየዞሩ ቄጤማ ሰጥተው ብር አምጡ የሚሉ አሉ። ይሄ በጭራሽ ነውር ነው፣ በፍጹም ነውር ነው። ይሄ በአንዳንድ አብያተ ክርስቲያናት ነዳያንን ለማብላት የሰንበት ቤት ዘማሪያን ይጠቀሙበታል፣ ካህናቱም ይጠቀሙበታል፣ እርዳታ ለመሰብሰብ ማለት ነው፣ በበጎ ወይም በቅንነት። ቤተክርስቲያን የማታውቀው ሰው ግን መጥቶ ገንዘብ አምጡ ማለት ግን አይችልም። ገንዘብ የሚሰበሰብበት ቀን አይደለም ቄጤማ። የምስራች የሚነገርበት፣ የምስራች በገንዘብ አይነገርም። የምስራች ከልብ ነው። መጀመሪያ እኛ የምስራቹን ስንቀበለው ነው ለሌላ ሰው የምስራቹን እናስተላልፈው ማለት ነው። ስለዚህ በሰሞነ ሕማማት ውስጥ ያሉት ዕለታት እነዚህን ይመስላሉ ማለት ነው። እነዚህን ታሪካቸውን ምሳሌነታቸውን እያወቅን ብናከብራቸው ዋጋ